የአረቡ ጠንቋይ ከፊያሜታ አምሃ። ብዙ ሰዎች ወንድና ሴት የልብ ጓደኛ ብቻ መሆን ይችላሉ አይችሉም በሚለው ሐሳብ ይከራከራሉ። ከልብ ጓደኛ ጋር መሆን ይቻላል የሚሉት በጓደኛቸው ፍቅር ያልተፈተኑ ናቸው። አይ በጭራሽ ወንድና ሴት የልብ ጓደኛ መሆን አይችሉም፣ መጨረሻው አንደኛቸው ፍቅር ይያዙና በልብ ስብራት ይጠናቀቃል ይላሉ። ብዙ ሰዎች የየራሳቸውን ሐሳብ ይሰነዝራሉ። እኔ የምስማማው ወንድና ሴት ንጹህ የልብ ጓደኛ መሆን አይችሉም በሚለው ነው። ምክንያቱም ከምወደው የልብ ጓደኛዬ ድብን ያለ ፍቅር ይዞኛል። ለረጅም ዓመት የልብ ጓደኛ ሆነን ኑረናል። ቅድስት እባላለሁ። የልብ ጓደኛዬ ደግሞ ኤልያስ ይባላል። ለሁለታችንም የልብ ጓደኛ የሆነች ሀያት የምትባል ጓደኛ አለችን። ሀያት አሁን እኔ ያለሁበትን ሁኔታ በደንብ ታውቃለች። እናም ቅድስትዬ ተይ ኤላን እስከነጭራሹ እንዳታጩ፣ እሱ ላንቺ ከጓደኝነት የዘለለ ምንም አይነት ነገር የለውም ትለኛለች። እኔ ግን እሱም ማፍቀር ለማቆም በሞከርኩ ቁጥር ፍቅሬ እየባሰብኝ ነው። ከኤልያስ ጋር አብረን አድገን አብረን ተምረናል። ምንም የምንደባበቀው ነገር አልነበረም። አሁን ግን እሱም ማፍቀሬን ደብቄዋለሁ። ስለሚያወራቸው ሴቶች ይነግረኛል። ስላዋዋሉና ከእነሱ ጋር ያሳለፈውን ነገር በዝርዝር ይነግረኛል። ውስጤ የቆሰለ አዳምጠዋለሁ። ምን አለበት አይኔን አይቶ ቢረዳኝ። ምን አይነት ጨካኝ ነው! እንዴት ስለ ሴቶቹ እያወራ ልቤን ይሰብረዋል እያልኩኝ ብቻዬን ራሴ ላይ ሁከት እፈጥራለሁ። ከራሴ ጋር መሆን ከረሳው ቆይቻለሁ። መንገዴን ሳላይ እራመዳለሁ። ሲያደናቅፈኝ እዋንናለሁ። ቤተሰቦቼንም በሁኔታዬ እያስጨነቅኳቸው ነው። ቢጨንቃቸው ሀያትን ጠርተው የምታውቂው ነገር ካለ ንገሪን፣ ይቺ ልጅ ከቅርብ ጊዜ ወዲህ የሆነችው ነገር አለ አሏት። እሷም ምንም ችግር እንደሌለ ነገረቻቸው። ሁኔታዬ ግን አሳስቧት ነበር። በቃ እንደምታፈቅሪው ንገሪውና ይለይለት። እንደዚህ ቤተሰብን እስከ ማስጨነቅ ከደረሽ የእውነትም በኤልያስ ተለክፈሻል አለችኝ። እኔ ደጋግሜ ነግሬያት ነበር። እሷ ግን ልታምነኝ አልቻለችም። አሁን ቤተሰቦቼ ጠርተው ይቺ ልጅ ምኑና ነው ሲሏት ነው የኔን ሁኔታ በደንብ መከታተል የጀመረችው። አንቺ አላምን ስላልሽ ነው እንጂ እኔማ በሱ ፍቅር ጨርቄን ልጥል ደርሻለሁ እኮ አልኳት። ኤልያስ ከብዙ ሴቶች ስርስር ማለቱን ታውቂያለሽ። በዛ ላይ አንቺን ከጓደኛ በላይ እንደ እህቱ ስለሚያይሽ ነው ሁሉንም ነገር የሚነግርሽ። አንቺ ግን እንዴት ከሱ ፍቅር ይዝሻል ስትል ጠየቀችኝ። እኔ ወድጄ በሱ ፍቅር የተለከፍኩ ይመስል ለምን ፍቅር ያዘሽ ብላ ትወቅሰኛለች። ከሀያት ጋር በዚህ ጉዳይ ላይ እያወራን እያለ ኤልያስ ወዳለንበት መጣ። ሳየው የልብ ምቴ ፍጥነቱን ይጨምራል። አሁንም ቁና ቁና እየተነፈስኩ ነው። ምን ነው ቶሎ ቶሎ እየተነፈስሽ ነው? አሞሻል እንዴ ብሎ ሲጠይቀኝ አንደበቴ ተቆላለፈ። ተንተባተብኩ። ዛሬ ግን ደህና አትመስይም፣ ደህና ነሽ ብሎ ደግሞ ጠየቀኝ። እኔም ደህና መሆኔን ነገርኩት። መጨነቄን ያየችው ሀያት ሌላ ጥያቄ ጠይቆ ይባስ እንዳያስጨንቀኝ ትኩረቱን ወደ ሌላ እንዲያደርግ አንተ ግን ደህና አትመስልም አለችው። ባክሽ ቤቲ እኮ ተንጠባረረችብኝ። እሷን እየተከታተልኩ መሆኑ ሲገባት ልትንቀኝ ሞከረች። እኔ ደግሞ እሷን በእጄ ካላስገባው ኤልያስ አይደለሁም አለ። ሀያት ዞር ብላ አየችኝ። ልቤ በድብቅ ፍቅር እየተቃጠለ ነው። ደጋግሜ እጠይቃታለሁ፣ እሺ ማለቱ አይቀርም አለ። አንተ የማትፈልገን ሴት ለምን ትከተላለህ? ይልቅ ዙሪያን ተመልከት። ምናልባት ከቤት የተሻለች ሴት ልታገኝ ትችላለህ አለችው ሀያት። እሱ ግን አሁንም ቤቲ ማለቱን አላቆመም። ቤቲ እኮ በጣም ቆንጆ ሴት ናት። በዛ ላይ ኮስታራና በራስ መተማመን ያላት ሴት ናት። እኛ ወንዶች ደግሞ እንደሱ አይነት ሴቶች ከፍቅር በላይ እልህ ይዙናል። ለእናንተ አይገባችሁም። እምቢ የምትል ከሆነ አሊ ጋር ሂጄ የራሴ አደርጋታለሁ አለ።
ሀያት በድንጋጤ እስተግፊሩላህ አለች። አሊ ማለት ከተማችን ላይ የታወቀ ጠንቋይ ነው። የከተማው ሰው ችግር ሲገጥመው ወደ እሱ ነው የሚሄደው። ከሩቅ አካባቢ የመጡ ችግራቸውን አስፈትተው ይሄዳሉ። አሊን ማንም ፊቱን አይቶት አያውቅም። ድምፁም ብቻ ነው መስማት የሚቻለው። ድምፁም አንዳንዴ እንደ ነጎድጓድ የሚያስገመግም ወፍራም ድምፅ ይሆናል። አንዳንዴ ደግሞ ትክክለኛና ለስላሳ የወጣት ድምፅ ይሆናል። ወፍራምና የሚያስደነግጠው ድምፁ ላይ ሲሆን ሁሉም ይፈራል። ከመጋረጃው ውስጥ ሆኖ ሲናገር ተጨንቀው ተጠበው ወደ እሱ የሚመጡ ሰዎች በፍርሃት መሬት ላይ ይደፋሉ። በጣም ቁጡና ኃይለኛ ይሆንባቸዋል። የሚናገረውና የሚያደርግላቸው ነገር ጠብ እንደማይል ይናገራሉ። የማያስፈራውና የተስተካከለ ድምፅ ላይ ከሆነ ብዙም አይደለም ይላሉ። አሊ እናቱ አረብ ናት። አባቱም አረብ ነው። ግን የአባቱ እናት ሀበሻ ነበረች። ተወልዶ ያደገው እዛው አረብ ውስጥ ነው። ይህንን ነገር ከአባቱ እንደወረሰው ይነገራል። አባቱም ሲያወርሱት ወደ ኢትዮጵያ በመሄድ እዛ ያሉ የተጨነቁ የተጠበቡ ወገኖቹን እንዲረዳ ተናዘዙ። እሱም የአባቱን ንዛዜ አክብሮ ወደዚህ መጣ። ስሙ የገነነው አሊ እስካሁን ከሁለት ሰው ውጪ ማንም ፊቱን አይቶት አያውቅም። ሁለቱም አገልጋዮቹ ናቸው። ስለሱ ብዙ ሰምቻለሁ። ከኛ ቤት እናቴ አባቴ ሳይሰማ በድብቅ እንደምትሄድ አውቃለሁ። አባቴና ወንድሞቼ ግን እዛ ሄደው አያውቁም፣ መሄድም አይፈልጉም። ኤልያስና ሀያትም ወደዚህ ሰውዬ እንኳን ሊሄዱ የሚሄዱ ሰዎችንም ይጠላሉ። ዛሬ ግን ኤልያስ ቤቲን ለራሱ ለማድረግ ወደ አሊ ሊሄድ ነው። በጣም ወዷታል ማለት ነው። በቃ እኔን አይፈልገኝም እያልኩኝ ራሴን ማስጨነቅ ጀመርኩ። ሀያት ግን እንዴት ጠንቋይ ቤት ለመሄድ ታስባለህ? ይሄ ነገር በጣም መጥፎ ነው፣ አታድርገው። እንደምንም ብለን ቤቲን ያንተ ለማድረግ እንሞክራለን እንጂ ጠንቋይ ቤትም አትሄድም አለችው። እንደዚህ ስትለው ተናደድኩ። ሀያት ኤልያስን እንዴት እንደምወደው እያወቀች ቤቲን ለሱ ለማድረግ ከሞከረች መቼም ቢሆን ጓደኛዬ ብዬ አልጠራትም በማለት ለራሴ ቃል ገባው። ኤልያስ ወደ እኔ እየተመለከተ አንቺስ ምን ታስቢያለሽ? አሊ ጋር ልሂድ እንዴ ብሎ ጠየቀኝ። ስለሱ እያሰብኩ በነበረበት ድንገት ስለጠየቀኝ ለመመለስ ተደናበርኩ። እኔ እንጃ አልኩት። ሀያት በእኔ ምላሽ ተናደደች። ጠንቋይ ቤት ልሄድ እኮ ነው፣ ቀለል አድርገሽ እኔ እንጃ ትያለሽ እንዴ አለችኝ። እሱ ከፈለገ ልናስቆመው አንችልም። ስለዚህ የእኔ ምላሽ ምንም ይሁን ምን ጥቅም እንደሌለው ነገርኳት። ኤልያስ ቤቲን እኔ ለማድረግ ጠንቋይ ቤት ልሄድ ነው ካለ ጊዜ ጀምሮ የማሰላስለው ስለ ጠንቋይ ቤት ነው። እኔም ሂጄ ልሞክረው እንዴ ብዬ አሰብኩኝ። ቤተሰቦቼ ከዚህ በፊት ሲያወሩ የሰማሁት ነገር ነበር። ከኛ ቤት በታች የሚኖሩ ባልና ሚስቶች ከመጋባታቸው በፊት እሱ እሷን እንደማይፈልጋትና ሌላ የሚወዳት ሴት እንደነበረች ሰምቻለሁ። እናም ያውኗ ሚስቱ እኔ ለኤልያስ በፍቅር እንደከነፍኩለት እሷም በሱ ፍቅር ከንፋ ነበር። እሱን የራሷ ለማድረግ ብዙ ነገር አድርጋ አልተሳካም ነበር። በስተመጨረሻም አሊ ጋር ሄዳ ተሳካላት። አሁን እሱ ነፍሱ እስኪወጣ ይወዳታል። የአረቡ ጠንቋይ ተሳስቶ አያውቅም እያሉ ምሳሌ የሚያደርጓት እሷን ነው። ከዚህ በፊት ይሄን ነገር ስሰማ ድራማ ይመስለኝ ነበር። እንኳን ለመሞከር ላስብ ይቅርና ስለ አሊ ሲወራ ይደብረኝ ነበር። አሁን ግን ኤልያስን ላለማጣት ስልሄድ ነው። ጠንቋይ ቤት ሂጄ የአረብ መተት አስደርጌ ኤልያስን የራሴ ላደርገው ነው። ይህን ነገር ቤተሰቦቼ ሳይሰሙ ለማድረግ ራሴን አሳምኜ ይጨርሻለሁ። ግን አብሮኝ የሚሄድና የሚያደፋፍረኝ ሰው እፈልጋለሁ። ያሉኝ ጓደኞች ሀያትና ራሱ ኤልያስ ብቻ ናቸው። ስለዚህ ሀያት አብራኝ እንድትሄድ ማሳመን አለብኝ። አሊ ጋር አብረሽኝ ሂጂ ስላት ደነገጠች። በኤልያስ ስገረም ጭራሽ አንቺም ተጨመርሽ? እኔ አልሄድም፣ አብራችሁ ሂዱ አለች። እንደዛ ማድረግ እንደማልችል አስረዳዋት። እሱን የራሴ ለማድረግ እንኳን ጠንቋይ ጋር ሰይጣን ጋርም ቢሆን ሄዳለሁ አልኳት። አሊ ማለት ያው ሰይጣን ማለት እኮ ነው። ግን እዛ ከምትሄጂ በእምነቴ አንቺን በእምነትሽ ብንጸልይ እዛ መሄድ አይጠበቅብሽም አለችኝ።
ለብዙ ጊዜ እንደጸለይኩ ታውቂያለሽ። አሁን ምንም ብትይኝ አልመለስም። ግዴታ አብረሽኝ ትሄጃለሽ አልኳት። ሀያት በጭራሽ አልሄድም፣ አንቺም እሄዳለሁ የምትይ ከሆነ ለአባትሽ እናገራለሁ ብላ አስፈራራችኝ። እንደዛ የምታደርጊ ከሆነ ከዚህ በኋላ ጓደኛዬ ብዬ አልጠራሽም አልኳት። እሷ ግን አሁንም ልትራራልኝ አልቻለችም። እሺ ቀስ በቀስ ትረጅኛለሽ፣ ስለዚህ ከምትሄጂ ብታኮርፊ ይሻለኛል አለችኝ። ኤልያስን የራሴ እስከማደርግ የምችለውን አደርጋለሁ፣ ስለዚህ መሄድ አይቀርም ብዬ ድርቅ አልኩባት። ሀያት ከጓደኛም በላይ እህቴ ማለት ናት። ብቻዬን ለመሄድ ስነሳ እንዴት ብቻሽን ትሄጃለሽ? እኔም አብሬሽ እሄዳለሁ አለችኝ። አይሆንም ያለችኝ ተስፋ ቆርጬ እንድቀር ስለፈለገች ነበር። ግን መሄዴ ቁርጥ ሲሆን አብራኝ ለመሄድ ተስማማች። ይህንን ነገር ያንቺም ሆኑ የእኔ ቤተሰቦች ማወቅ የለባቸውም፣ በተለይ አብዲ ማወቅ የለበትም አለችኝ። ከአብዲ ጋር ከ3 ወር በኋላ ኒካ ያስራሉ። ይህንን ከሰማ ችግር ይፈጠራል። ችግር የለውም፣ ይሄ ሚስጥር በእኔና በአንቺ መካከል ነው የሚቀረው አልኳት። እዛ የሚያውቀን ሰው ካለ እንዳያይን አለባበሳችንን ለወጥ አድርገን ነበር ሄድነው። ወደ ግቢው ስንገባ ሰው ወደ ቤት ለመግባት በሰልፍ ተቀምጧል። አብዛኛው ሰው እርስ በርስ ስለሚተዋወቅ ተፋፍሮ አይተያይም። እኛ ራሱ ብዙ የምናውቃቸው ሰዎች አይተናል፣ ግን ምን እንደሚደረግ አናውቅም። ስንገባ ምንድነው የምናደርገው እያለን ስናንሾካሹክ ከእኛ ቀጥላ ያለችው ሴት ሰማችን። እዛ ለመግባት ከታደላችሁ እሳቸው ይነግሯችኋል፣ ታላቁ አሊ የልብን ያውቃሉ አለች። ያኔ እኔና ሀያት እርስ በርስ ተያየን። ሀያት ወደ ጆሮዬ ተጠግታ የልብ ያሉ የምትለው ሰውየው እግዜር ነው እንዴ አለችኝ። ይቺ ልጅ ልታስቀኝ ነው። ወደ ሴትዮዋ ስንዞር ገላመጠችን። ሳታምኑ ከሆነ የመጣችሁት አትድኑም፣ አሊ ይቆጡባችኋል፣ ስለዚህ ተረጋጉ አለችን። እንደምንም ታግሰን ጠበቅን። ወደ በሩ ስንቃረብ ሰው ተከትሎ የመጣ መግባት አይችልም፣ መግባት የሚችለው ባለ ጉዳዩ ብቻ ነው ብለው ሀያትን ወደ ኋላ አስቀሯት። ትንሽ ስለሚያማት አብሬያት መሆን አለብኝ ያለችው፣ አጋፋሪው ግን አልፈቀደላትም። ሀያት ስትቀር መፍራት ጀመርኩ። ዞር እያልኩኝ አያታለሁ፣ እሷም ፈርታለች። በቃ ተመለሽና ወደ ቤታችን እንሂድ እያለች በምልክት ትጠቅሰኛለች። እኔ ግን እዚህ ደርሼ መመለስ አልፈለኩም። በድፍረት ወደ ውስጥ ገባው። ስገባ በፍርሃት ሰውነቴን ላማትብ ነበር፣ ግን ወዲያው እጄን ሰበሰብኩ። ያለሽው ቤተ ክርስቲያን ሳይሆን ጠንቋይ ቤት ነው፣ እረፊ እያልኩኝ ራሴን አናገርኩ። 3 ሰው አንድ ላይ ነው የሚገባው። ከኔም ጋር የገቡት 2ቱም ሴቶች ናቸው። ከመጋረጃው ፊት ለፊት ተቀመጠን። ከጎን ቡና የምትካድም ሴት አለች። ካዳሚዋ ትታያለች። መጋረጃ ውስጥ ያለው ሰውዬ ግን አይታይም። ካዳሚዋ ተነስታ የሶስታችንንም ግንባር በዕጣን አሸት አሸት አድርጋ ዕጣኑን አጨሰችው። ሰውነቴ እየተንቀጠቀጠ ነው። አብረውኝ ያሉትና ካዳሚዋ ፍርሃቴን አይተዋል። መጋረጃ ውስጥ ያለውም ሰውዬ ተመልክቷል። ለምንድን ነው የፈራሹ? እዚህ ቤት ውስጥ የሚያስፈራ ነገር ተመልክተሻል አለኝ። ለስለስ ያለና የሚያምር አነጋገር ነበር ከመጋረጃው ጀርባ የሰማሁት። ያኛው እንደ ነጎድጓድ የሚያስፈራውን ድምፅ ሳይሆን የተረጋጋውንና ደስ የሚለውን አንደበቱን ነበር የሰማሁት። ዛሬ አሊ ያኛውን አሊ ባለመሆኑ አብረውኝ የነበሩት ትንሽ ቅር ብሏቸዋል። እኔ ግን ለመጀመሪያ ጊዜ ስለሆነ ይሄ ይሻለኛል፣ ለጠየቀኝ ምላሽ መስጠት ግዴታ ስለሆነ መለስኩለት። ይቅርታ፣ ዛሬ የመጣሁት ለመጀመሪያ ጊዜ ስለሆነ ነው ትንሽ የፈራሁት አልኩኝ። እናንተ ነገ ተመልሳችሁ ኑ ብሎ አብረውኝ የገቡትን አስወጣቸው። ካዳሚዋንም እንድትወጣ አዘዛት። አሁን እኔና መጋረጃ ውስጥ የተደበቀው አሊ ብቻ ነን ቤቱ ውስጥ ያለ ነው። እዚህ የመጣሽው ልሞክረው ብለሽ ነው እንጂ አምነሽበት እንዳልሆነ አውቃለሁ። ግን ካላመንሽበት ለምን እዚህ ተገኘሽ አለኝ። ታላቁ አሊ እንኳን ሲናገር በመጋረጃ ውስጥ የሚታየው ጥላው ራሱ በፍርሃት ራስ ያስታል ሲባል ነበር የሰማሁት። አሁን ግን ደስ የሚል የወጣት ድምፅ ነው የሚሰማኝ። ግራ ገብቶኝ ነው። እኔ ወደዋለሁ፣ እሱ ግን ሌላ ሴት ነው የሚወደው።
ለዚህ የሚሆን መፍትሄ ለማግኘት እየኳተንኩ ነው አልኩት። ይህንን ስናገር ሲቃ ተናነቀኝ። በጣም ደስ የምትይ ሴት ነሽ። ለምን እሱን ትከተያለሽ? እሱ አንቺን እንዲከተልሽ ማድረግ ትችያለሽ እኮ አለኝ። እንደዛ ማድረግ አልቻልኩም አልኩት። አሁን ጠንቋይ ቤት መሆኔን ረስቼዋለሁ። የስነ ልቦና አማካሪ ጋር እያወራ ያለው ያክል ነው የተሰማኝ። ወደዚህ ተጠጊ አለኝ። እኔም ሳልፈራ ወደ መጋረጃው ተጠጋው። እጄን ወደ መጋረጃው አስገባሁት። በለስላሳ እጁ ያዘኝ። መዳፌን እየነካካ በጣም ውብና የተለየች ሴት ነሽ አለ። አሁን መፍራት ጀመርኩ። ይህ ሰውዬ ምን አስቦ ነው? ሌላ ነገር አስቦ ነው እንዴ? ካሰበ ተነስቼ እወጣለሁ እያልኩኝ እያሰብኩ ነበር። በዝምታ እጄን እየነካካኝ ነው። የመዳፉ ልስላሴ ደስ ይላል። በፍቅር መውደቅሽን እንደ መጥፎ ነገር አትዩ። ፍቅር ጥሩ ነገር ነው። ጥላቻን የሚያሸንፈው ጦረኛ ወይም ስፖርተኛ አሊያም ግዙፍ ሰው አይደለም። ምሁርም ሆነ ጥበበኛ አይደለም። ጥላቻን የሚያሸንፈው ብቸኛው ኃይል ፍቅር ብቻ ነው። ስለዚህ ልብሽ ውስጥ ፍቅር በመኖሩ እድለኛ ነሽ። ልበ ንጹህና ክፋት የሌለባቸው ሰዎች ናቸው በፍቅር የሚወድቁት አለ። እርጋታውና አነጋገሩ፣ የእጁ ልስላሴ ትኩረቴን ሰብስቦ ይዞታል። አንድ ልነግርሽ የምፈልገው ነገር የወደድሽው ወንድ ላንቺ የሚሆን አይደለም። ስለዚህ ራስሽን አታድክሚ። ምንም ብትለፊ አይሆንሽም። ከሱ የበለጠ ለልብሽ ቅርብ የሆነ እጆችሽ እንደዚህ ሲይዛቸው ልብሽ ድረስ የሚሰማ ንዝረት ያለው ወንድ ወደ አንቺ እየመጣ ነው። ስለዚህ ይህንን የማይረባ እየተከተልሽ ሴትነትሽን አታዋርጂ አለኝ። ደነገጥኩ፣ ፈርቻለሁ። እኔ የምፈልገው ኤልያስን ብቻ ነው። ሌላው እንዳልፈልግም። እሱን እኔ የማደርግበት መንገድ ንገሩኝ አልኩት። እንደዛ ከሆነ ደጋግመሽ መምጣት ይኖርብሻል። የምትመጪውም ወደ ነጎድጓዱ ማንነቴ ስቀየር ሳይሆን አሁን እንዳለው እሱን ነው አለ። ለረጅም ሰዓት እጄን ይዞኝ ቆይቷል። የሆነ ሰዓት ላይማ መጋረጃውን ገልጬ ሰውየውን ለማየት ቃቶኝ ነበር፣ ግን ፈራው። ስወጣ የሁሉም ሰው አይን እኔ ላይ ነበር። ወደ ሀያት በመሄድ በቃ ከዚህ እንውጣ አልኳት። እንደወጣንም በቁጣ ተናገረችኝ። እዛ ውስጥ ከዛ ጠንቋይ ጋር ብቻሽን ምን እያደረግሽ ነበር? ውጭ ያሉት ሰዎች እኮ ታላቁ አሊ እንደወደደሽና ከአንቺ ጋር ሌላ ነገር እያደረጋችሁ እንደሆነ ነበር ሲያወሩ የነበሩት አለችኝ። ደነገጥኩ። እንደዛ የሚባል ነገር የለም፣ ምንም አላደረግኩም። ሰውየው ኤልያስ አይሆንሽም እያለ ሲቀባጥር ነበር። ሌላ የሚወድሽ ወንድ ወደ ህይወትሽ እየመጣ ነው አለ። እኔ ደግሞ ከኤልያስ ውጭ የምፈልገው ወንድ የለም አልኩት። እሷም በእፎይታ ተንፍሳ ጎሽ፣ ገና ዛሬ አለ የሚባለው ሰውዬ ተመቸኝ። እኔም ኤልያስን እንድታየው ነግሬሻለሁ። አለ የሚባለው ሰውዬ እውነቱን ነው። ኤልያስን ታዩ፣ ራሽ ላይ ብቻ ትኩረት አድርጊ። ከዚህ በኋላ ደግሞ ወደዚህ ቦታ አንመጣም፣ ይህንን ወቂው አለችኝ። እንመጣለን፣ ኤልያስን በእጅ እስከማስገባ ድረስ እመላለሳለሁ አልኳት። ሀያት እንደ እብድ እያየችኝ ነው። ከአሊ ቤት ስንመለስ ኤልያስን አገኘ ነው። ከየት የመጣችሁ ነው ብሎ ጠየቀ። እኛም ቤተሰብ ልኮን እንደሆነ ነገር ነው። ሀያት የቤቲ ነገር እንዴት ሆነ ብላ ጠየቀችው። ቤቲ እንደዛ እንዳልኮራች አሁን ከኔዋ ላይ የተከተለች መተንፈሻ ሳጣችኝ አለ። እናንተ ምን አልካት ብዬ ጠየቅኩት። ለተወሰነ ሰከንድ በዝምታ ተመለከተኝ። እስካሁን ምንም አላልኳትም፣ ምን ልበላት ብሎ እኔን ጠየቀኝ። እኔ በምን አውቃለሁ? እኔ ከምነግርህ በላይ ልቤ የሚነግር ትክክል ነው አልኩት። እሺ ብሎ ዝም አለ። የዛን ጊዜ ምሽት እንቅልፍ እምቢ አለኝ። እየቃዠው ነበር ያደርኩት። ጠንቋይ ቤት መሄድ እንደዚህ ሰላም እንደሚነሳ አላውቅም ነበር። ከራሴም አልፌ ቤተሰቦቼን ስረብሽ አደርኩ። ግን ወደ አሊ መሄዴን አልተውኩም። ድጋሚ ሄድኩኝ። የዛ ቀን ብቻዬን ሄድኩት። ከውስጥ የሚወጡትን ዛሬ ጎርናናው ነው ወይስ ለስላሳው አሊ ነው ብዬ ሰዎቹን ጠየኳቸው። የጠየኳቸው ሴትዮ በቁጣ ተመለከቱኝ። አብራቸው የነበረችው ወጣት ሳቋ ሊያመልጣት ነበር። በመጀመሪያ ለታላቁ አሊ ክብር ይኑርሽ፣ እሳቸው እያልሽ አውሪ። ሁለተኛ ለምን ትጠይቂያለሽ? የሆነ ነገር ሲታያቸው ነው የሚቀየሩት።
ገቢና እድልሽን ሞክሪ አሉኝ። እሺ ብዬ ልሄድ ስል ልጃቸው ወደ እኔ ጠጋ ብላ ዛሬ አስፈሪው አሊ አይደለም ድምፁ ደስ የሚለው ነው ብላኝ ሄደች። ለተወሰነ ቀን ተመላልሼ ነበር፣ ግን እንደዚህ ስጠይቅ ወደ ነጎድጓድነት እንደተቀየረ ነገሩኝ። ዛሬ ግን የኔ ቀን ነው። ተራዬ ሲደርስ ወደ ውስጥ ገባው። ይህኔ እንደ ባለፈው ሁሉም እንዲወጡ አደረጋቸው። ሌላ ሰው ሲገባ እንደዚህ አያደርግም። እኔ ስገባ ግን ሁሉንም ያስወጣቸዋል። ለምንድን ነው? ይህንን ጥያቄ ራሴን ጠይቄ መልስ አጣሁለት። ተጠግቼ እንድቀመጥ ነገረኝ። ተጠግቼ ተቀመጥኩ። ሰሞኑን አልመጣሽም ነበር አለኝ። እኔም መጥቼ እንደነበርና ሰዎችን ስጠይቅ እንደተቀየሩ ነገሩኝ። እርሶ ደግሞ በዛ ሰዓት እንዳልመጣ ነግረውኛል አልኩኝ። ተሳስቼ አንተ ብዬ እንዳልጠራው እየተጠነቀቅኩ ነበር። እጅሽን ስጪኝ አለኝ። እኔም እጄን ወደ መጋረጃው አዘለኩት። አሁንም በለስላሳ እጆቹ ይነካካኝ ጀመር። ሰሞኑን ምን አዲስ ነገር አለ? የምትከተየው ወንድ አይኖችሽን ማየት አልጀመረም ብሎ ጠየቀኝ። እኔም ትንሽ አሰብ አደረግኩ። አዎ ሰሞኑን አይኖቼን አተኩሮ ማየት አብዝቷል። ግን ይሄ ምን ማለት ነው ብዬ ጠየቅኩት። እሱ እንዲወድሽና አንቺ እንዲከተልሽ ማድረግ እንችላለን። ግን ደግሞ ለአንቺ የማይሆነው እንደ ነው። ለተወሰነ ቀን ከራሽ ጋር ተማከሪ። እሱ ከአንቺ ጋር ቢሆንም እድሜ ልክሽን ደስታ ርቆሽ ትኖሪያለሽ። ከቤተሰቦችና ከጓደኞች ትርቂያለሽ። እሱን ትተሽ የሚመጣውን የምትቀበይ ከሆነ ደግሞ አንቺም ቤተሰቦችም ሁልጊዜ ደስተኛ ሆናችሁ ትኖራላችሁ። ስለዚህ በደንብ ልታስቢበት ይገባል አለኝ። እኔ ምንም ይሁን ምን በዚህ ሰዓት ኤልያስ የኔ እንዲሆን ብቻ ነው የምፈልገው አልኩኝ። እሺ፣ ግን ደግመሽ ተመልሰሽ መምጣት ይኖርብሻል አለኝ። እኔ ከዚህ በላይ መጠበቅ አልፈልግም። ቶሎ እንዲሆንልኝ ነው የምፈልገው። በፍጥነት የሚሆን ነገር የለም። እዚህ መመላለስ ይጠበቅብሻል። ይህ ሰውዬ እየቀለደብኝ ነው እንዴ? ይህን ያክል የተመላለሰ ሰው የለም እኮ እያልኩኝ በውስጥ ያወራለሁ። ቀጣይ ስትመጪ ግን እሱን ይዘሽው ነይ ብሎኝ አረፈ። ባላቸው ላይ ወይም ሚስታቸው ላይ የሚያሰሩ ሰዎች በድብቅ ነው የሚያደርጉት። እኔን ግን እሱን ይዤው እንድመጣ እየነገረኝ ነው። እንደዛ ማድረግ ይከብደኛል አልኩት። እንደዛ ከሆነ እኛ እዛው ባለንበት እናደርገዋለን። አሁን መሄድ ትችያለሽ አለ። እኔን እያመላለሰኝ ነው። ለሌሎች ሰዎች ግን ቶሎ ያሳካላቸዋል። ሰው አሁን በሌላ መንገድ ተረድቶታል። ወደ አሌ የምመጣው ለችግሬ ሳይሆን ለሌላ ነገር እንደሆነ እየተወራ ነው። ይሄ ነገር የቤተሰቦቼ ጆሮ ደረሰ። ልጃችሁ የጠንቋዩ የጭንገረዱን አለች ብለው አወሩ። ቤተሰቦቼ በጣም ተናደው ነበር። እኔ ግን ውሸት ነው ብዬ ተናገርኩ። የጠንቋይን ቤት ረግጬ አላውቅም። የእናንተ ልጅ ሆኜ እንዴት እንደዚህ አደርጋለሁ? እኔ ጠንቋይ ቤት ሂጄ አላውቅም አልኳቸው። የኔ ውሸት ሳያንስ ሀያትም እንድትዋሽ አደረግኳት። ሲጠይቋት እረ በጭራሽ ሞክረነው አናውቅም አለች። እኔን አላመኑኝም ነበር። እሷ ስትነግራቸው ግን አመኗት። ከዛ ቀን በኋላ ወደ አሊ ለመሄድ አልቻልኩም። ሰዎች ቢያዩን ወይም ቤተሰቦቼ ቢያዩ ከባድ ነው። ወደ ጠንቋይ አሊ መሄዴን አቆምኩኝ። ግን ኤልያስ ወደ እኔ መቅረብ ጀምሯል። መቅረብ ማለት ከወትሮ በተለየ መንገድ ማለቴ ነው። ባለፈው የውብሸት ሱቅ በር ላይ ቁጭ ብለን ሀያትን እየጠበቅናት ነበር። የውብሸት በር ለሁሉም ግልብ የሆነ ቦታ ነው። የሚያልፈው የሚያገድመው ሁሉ እዛ ያለን ሰው ያያል። ከሱቁ ፊት ለፊት ደግሞ የሰፈሩ አዛውንቶች ጊዜያቸውን የሚያሳልፉባት ትንሽዬ ግሮሰሪ አለች። እኔና ኤልያስ የውብሸት ሱቅ በር ተቀምጠን የኃላፊ አግዳሚው አይን ማረፊያ ሆነናል። ሁለት የሰፈር ጎረምሶች ሲያልፉ ቆንጂዬ የታላቁ አሊ ቤት መሄድ ከጀመርሽ ወዲህ ቆንጆ ሆነሻል ብለውኝ አለፉ። የተናገሩት ነገር ትንሽ ቢያበሳጨኝም ከነሱ ጋር አፍ ብካፈት ኤልያስን ችግር ውስጥ ማስገባት ይሆንብኛል ብዬ ዝም አልኩኝ። እሱ ግን የተናገሩት ነገር ስለጎረበጠው ይህን ነገር ሰምቻለሁ፣ ግን ሰው ያለምንም ምክንያት ከመሬት ተነስቶ ያወራም። ቆይ የአሊ ቤት ሄደሽ ነበር እንዴ ብሎ ጠየቀኝ። እስካሁን አልሄድኩም፣ ምናልባት አንተ ለቤት መሄድ ስለማይቀር አካሄድሃለሁ በማለት ለመቀለድ ሞከርኩ። ወደ እኔ ጠጋ ብሎ አይኔን አተኩሮ እያየ
ቆይ በቤቲ ትቀኛለሽ እንዴ? አለ። በጣም ተናደድኩ። በእርግጥ የእሷን ስም ሲያነሳ በቅናት አብዳለሁ፣ ግን ቅናቴን አምኜ መቀበል አልፈልግም። ለምን ቀናለሁ? እሷ ማናትና አልኩት። እንደዚህ መናደዴ እውነታውን ያረጋገጠለት ይመስለኛል። የኔን መናደድ አይቶ ፈገግ አለ። ስትናደጂም ሆነ ስትስቂ ደስ ትያለሽ አለኝ። እንደዚህ አይነት ነገር የተናገረው ለመጀመሪያ ጊዜ ነው። ከዚህ በፊት ከመተራረብ ውጪ አንዳችንን አድንቀን አናውቅም። በዚህ ሰዓት ግን ደስ እንደምል ነገረኝ። ወደ ልቤና ወደ ነፍሴ እየቀረበ ያክል ተሰማኝ። ከዛ ቀን ጀምሮ የኤልያስ ሁኔታ ተለይቶብኛል። የውብሸት በር ላይ ስንቀመጥ ወንዶች አይናቸውን እኔ ላይ ጣል ሲያደርጉ ፊቱ ይቀየራል። ደስ እንዳላለው እረዳለሁ። ይሄ ነገር ወደ ፍቅር እንደሚወስደን አስባለሁ። ግን ደግሞ አሊያ ላይ ነገር ትዝ ይለኛል። ኤልያስ አንቺ ጋር ቢሆንም ደስተኛ አትሆኝም ብሎኝ ነበር። ግን እሱ ያለኝን ላለማሰብ እየታገልኩ ነው። ከሀያት ጋር ወክ አድርገን አረፍ ለማለት ወደ ካፌ ጎራ አለን። ከተገናኘን ሰዓት ጀምሮ ስለ ኤልያስ እያወራኋት ነው። በቃ እረፍት ስጭኝ፣ የኤልያስን ስም መስማት ሰልችቶኛል አለችኝ። ደንገጥ አልኩኝ። እሺ እስኪ ስለ አንቺና ስለ አብዲ ንገሪኝ። እስክትጋቡ ቸኩላችኋል አይደል አልኳት። እሷ ግን እንደ ወትሮው ፊቷ ላይ ፈገግታ አልታየባትም። አንገቷን አቀርቅራ የሆነ ነገር ሰምቼ ነበር ግን እርግጠኛ መሆን አልቻልኩም አለችኝ። ጓደኛዬ እንደዚህ ከፍቷትና ተጨንቃ አይቻት አላውቅም። ምንድነው ችግራችሁ ንገሪኝ፣ ጓደኛሽ እኮ ነኝ። እኔ ሲከፋኝና ሲጨንቀኝ እንደማማክርሽ አንቺም እንድታማክሪኝ እፈልጋለሁ አልኳት። አብዲ አረብ ሀገር የምትኖር ሴት አለችው፣ እሷ ጋር ኒካ እንዳሰረ ሰማው አለችኝ። ከእሷ ጋር እንዳሰረ እያወቁ ሲጠየቅ ለእሱ መስጠታቸው አናደደኝ። በእርግጥ እስከ 7 ይፈቀድለታል። ግን ደግሞ ጓደኛዬ ልቡ እሷን ብቻ የሚወድ እሷን ብቻ ሚስት የሚላት ወንድ እንደምትፈልግ ጠንቅቄ ያውቃለሁ። እና ምንድነው የምናደርገው? አሊ ጋር እንሂድ እንዴ ብዬ ጠየኳት። አንቺ በቃ እዛ ሰውዬ ጋር ሄደሽ ከመጣሽ በኋላ መፍትሄ የምትፈልጊው በሱ በኩል ሆኖ ቀረ? ምን አይነት ጉድ ነሽ አለችኝ። እንደዚህ እያወራን እያለ አንድ ሸበላ ወደኛ መጣ። ይህ ሸበላ ወንድ ሀበሻ አይደለም፣ ቱሪስት ይመስለኛል። ወይም ደግሞ አሊን ለማግኘት የመጣ ይሆናል። ምክንያቱም ከአሊ መፍትሄ ለማግኘት ከአረብ ድረስ ይመጣሉ። ወደ ሀያት እያየው የፊልም ውጤት የሆነው እንግሊዘኛችን የሚፈተንበት ሰዓት ደረሰ አልኳት። ሰውየው ወደኛ መጥቶ በአማርኛ መናገር ጀመረ። ፊት ለፊት ነበር የተቀመጥኩት። ይህንን የመሰለው ውበት ሳላደንቅ ማለፍ ንፉግነት ነው ብዬ